ከዕለታት በአንድ ጊዜ አንድ የአሳ አጥማጅ ከሚስቱ ጋር ይኖር ነበር። እነሱም አንድ ሊና የምትባል ትንሽ ልጅ ነበረቻቸው። አሳ አጥማጁ በየቀኑ ከአንድ ወንዝ ዳር እየሄደ አሳ እያጠመደ ለቤተሰቡ ይዞ ይመጣ ነበር። አንድ መልካም ቀን የአሳ አጥማጁ መረቡን እያስተካከለ ያለ በወንዙ ውስጥ አንዲት ትንሽ ልጅ ትልቅ ቅጠል ላይ ሆና ተንሳፋ በውሃው ላይ አየና፣ ውይ አምላኬ፣ እቺ ሕፃን ልጅ እዚህ ወንዝ ውስጥ ምን ታደርጋለች? ከመስመጧ በፊት ቶሎ ላንሳት አለና አሳ አጥማጁ ሕፃኗን ቀስ ብሎ አንስቶ አቀፋትና ወደ ቤት ሄዶ ለሚስቱ፣ የኔ ውድ፣ እችን ሕፃን ውሃ ውስጥ ተጥላ አገኘኋት፣ ማዳን ስላለብኝ ደግሞ ይዣት መጣሁ አላት። ሚስቱም፣ እኛ እኮ የራሳችን ልጅ አለን፣ አሁን እችን ልጅ እንዴት እናሳድጋታለን ብለህ አስበህ ነው ይዘህ ያመጣሃት አለችው። ከዛም አሳ አጥማጁ ሚስቱን እንደምንም አሳምኖ ልጅቷን ለማሳደግ ተስማሙ። ትንሿ ልጅ ስሟ ፊዮና ተባለ። ገበሬውም ፊዮናን ልክ እንደ ራሱ ልጅ ወደዳት። ከዓመታት በኋላ ሊናና ፊዮና አድገው ሁለት የሚያማምሩ ልጆች ሆኑ። ሊና እናቷን መስላ ስታድግ፣ ፊዮና ግን እንደ አሳ አጥማጁ ደግና ተንከባካቢ ሆና አደገች። አሳ አጥማጁ በጣም ታመመና ብዙም ሳይቆይ ሞተ። ፊዮናም ልቧ ተሰበረ። አንድ ቀን እናትየው፣ ክፉ ዕድል አመጣሽብን፣ አንቺ መጥፎ ዕድል ነሽ። የእናትየዋ ለፊዮና ያላት ጥላቻ ከዕለት ዕለት እየጨመረ ሄደ። ስለዚህም ፊዮናን እንደ ልጇ ሳይሆን እንደ ሰራተኛዋ ታያት ጀመረች። የባስ ብላም ከቤተሰቡ ነጠለቻት። ምግብ እንኳን ስትበላ ብቻዋን ኩሽና ውስጥ እንድትበላና ያለማቋረጥ እንድትሰራ ታደርጋት ነበር። በየቀኑ ከምትሰራው የቤት ውስጥ ስራ በተጨማሪ ፊዮና በቀን 2 ጊዜ ራቅ ካለ የውሃ ቦታ ሄዳ ውሃ ቀርታ ወደ ቤት ትመለስ ነበር። አንድ ቀን ፊዮና ከምንጩ ፏፏቴ ስር ቁጭ ብላ ስቅስቅ ብላ ያለቀሰች ነበር። ወዲያው አንዲት አሮጊት ሴት መጣችና፣ ኦ አንቺ ቆንጆ ልጅ፣ እባክሽ ውሃ በጣም ስለጠማኝ ከማንቆርቆሪያሽ ላይ ውሃ መጠጣት እችላለሁ አለቻት። ከዚያም ፊዮና፣ አዎ እሺ ጠጪ አለቻት። ፊዮናም እንባዋን ጠረገችና ለአሮጊቷ ውሃ ሰጠቻት። ሴትየዋም ውሃውን ከጠጣች በኋላ እንዲህ አለቻት፣ አንቺ በጣም ደግና ትሁት ልጅ ነሽ። ምንም ስጦታ ልሰጥሽ አልችልም፣ ግን ሁል ጊዜ ውስጥሽን ሲከፋሽና ከዓይንሽ እንባ ሲወጣ እንባዎችሽ ወደ አልማዝና ሩብልነት ይቀየራሉ አለቻት። ለካ ያቺ ሴት ፌሪ ነበረችና ወዲያው እጅና እጇን ስትገጥም ወደ ፌሪነት ተቀየረች። ፊዮና ባየችው ነገር በጣም ተደነቀች። ፌሪዋም ፈገግ ብላ ከስፍራው ተሰወረች። ፊዮናም ወደ ቤት ስትመለስ እናቷ በቁጣ ተቀበለቻት። እንዴት የውሃ ምንጭ ደርሶ ለመምጣት ይህን ያክል ጊዜ ትወስጃለሽ? እኔና ሊና ውሃ እንደሚጠማን አታውቂም? አሁን ቶሎ ብለሽ ወደ ማድቤት ሂጂ። ፊዮናም ይቅርታ እናቴ ብላ ሄደች። ልክ ፊዮና ወደ ማድቤት እንደገባች የተሸከመችውን የውሃ መቅጃ አውርዳ በማስቀመጥ ምርር ብላ ታለቅስ ጀመር። እናም ፌሪዋ ቃል እንደገባችላት ከዓይኗ የሚወርደው እንባ የሚያንጸባርቅ አልማዝና ሩብል እየሆነ ይንከባለል ጀመር። እናትየው ወደ ማድቤት ስትገባ ፊዮና አልማዝና ሩብል ስታለቅስ አገኘቻት። ከዛም ምንድነው እያየሁ ያለሁት? አልማዝና ሩብል ከጉንጭሽ ላይ ሲፈስ ያለው ይህ እንዴት ሊሆን ቻለ? አለቻት። ፊዮናም ውሃ ልትቀዳ ከሄደችበት ከዛ ምንጭ አጠገብ ምን እንደተከሰተ ለእናቷ በዝርዝር ስትነግራት እናትየዋ ተደነቀች። ከዛም ልጇ ሊናን ጠርታ፣ ሊና አሁን ውሃ ወደሚቀዳበት ምንጭ ሂጂ። አንቺም እንደዚህ አይነት ስጦታ ብታገኝ ደስ አይልሽም? ምንጩ ጋር ሄደሽ ውሃ መቅዳት ብቻ ነው ስራሽ። አንዲት ሴት ቀርባ ውሃ ስጪኝ ስትልሽ እሺ ብለሽ አስተናግጃት። ከዚያም አንቺም የፈለግሽውን ያህል አልማዝና ሩብል ታገኛለሽ። ገባሽ? ሊናም እሺ እናቴ እንዳልሽኝ አደርጋለሁ ብላ ቤት ውስጥ አለ የሚባለውን የብር ውሃ መቅጃ ተሸክማ ወደ ምንጩ ሄደች። ውሃውን ከምንጩ የቀዳች እያለች ቀና ስትል አንዲት በደንብ የለበሰች ሴት ከጫካ ውስጥ ስትወጣ አየቻት። እሷም ቀርባ ውሃ እንድታጠጣት ለመነቻት። ኦ ቆንጆዋ ልጅ፣ እባክሽ ከቀዳሽ ውሃ ልታጠጪኝ ትችያለሽ አለቻት። እናም እዚህ የመጣሁት አንቺን ውሃ ላጠጣ ነው። ይህን የመሰለ የብር ውሃ መቅጃ እዚህ ድረስ ይዤ የመጣሁት ለአንቺ ውሃ ለማጠጣት መሰለሽ እመቤቴ
ያቺ ሴት ፌሪ ነበረች። ከዛም አንቺ ትህትና ይጎድልሻል፣ እንግዲህ አንቺ መግባባት የማትቺ እና ክፉ ስለሆንሽ ሁል ጊዜ ለመናገር ስትፈልጊ እንደ እንቁራሪት እንድትጮሂ ረግሜሻለሁ አለቻት። ሊና ፌሪዋ ባለቻት ነገር ደንግጣ ሴትየዋን ልትለምን ቃል ልታወጣ ስትሞክር እንደ እንቁራሪት መጮህ ጀመረች። ሴትየዋም ተሰወረች። ሊና የደረሰባት ነገር መመለስ የማትችለው ነገር ስለሆነባት እያለቀሰች ወደ ቤቷ መሄድ ጀመረች። ስታለቅስም ከሷ የሚወጣው ድምፅ የእንቁራሪት ድምፅ ነበር። እቤት ስትደርስም እናቷ ድምፁን ሰምታ ደንግጣ ልጄ ምንድነው የምሰማው ድምፅ አለቻት። ሊና ለመናገር ሞከረች፣ ነገር ግን ከሷ የሚወጣው የእንቁራሪት ድምፅ ብቻ ነበር። እናቷም ልጄ ተረግማለች፣ የኔ ልጅ ተረግማለች አለችና ወደ ፊዮና ዞረችና ይህን ሁሉ እርግማን ወደ ቤታችን ያመጣሽ አንቺ ነሽ፣ እናም ለዚህ ሁሉ ጥፋትሽ ጊዜው ሲደርስ ትከፍያለሽ። አሁን ሂጂና እንጨት ሰብረሽ አምጪ፣ ልጄ ሊና እርቧታል አለቻት። ፊዮና ልቧ በጣም ስለተሰበረ ስታለቅስ በየመንገዱ ከዓይኗ የሚወጡትን አልማዝና ሩብሎች እየበተነች ወደ ውጭ ወጥታ ሄደች። በሚቀጥለው ቀን ፊዮና ከበረቱ አካባቢ ብቻዋን ተቀምጣ እየዘፈነች ነበር። ከዚያ በኋላ አንድ ልዑል በርቀት ያልፍ ስለነበር አሻግሮ አያት። በደንብ አጣርቶ ለማየት እየሞከረ ነበር። ልዑሉ ፈገግ አለ። በዚያ በሚያምር ድምጿ በጣም ተደንቋል። ፊዮና ከበረቱ አካባቢ ተነስታ ወደ ቤት ገባች። ልዑሉ እንዳያት ግን አታውቅም ነበር። ልዑሉ የእሷን ፊት ሳያይ መቆየት አቃተውና ጠባቂዎቹን እዛው እንዲቆዩ አዟቸው ፊዮና ወደ ገባችበት ቤት ሄደ። ከዛም እናቷ ሰላም ጌታዬ፣ ዛሬ ወደዚህ ምን እግር ጣለ? ልዑሉም አንዲት ሴት ልጅ ከበረቱ አካባቢ አይቼ ነበር፣ ድምጿ በጣም ያምራል፣ እኔ በጣም ወድጃታለሁና ላያት መጥቻለሁ አለ። እናቷም አዎ እርሷ የኔ ልጅ ናት፣ አሁን ሄጄ ላመጣልህ እችላለሁ አለችና ወደ ልጇ ሊና ሄዳ ሊና በአስቸኳይ ፈጥነሽ የእህትሽን ልብስ ለብሰሽ ውጪ፣ አንድ ልዑል ሊያይሽ መጥቷል አለቻት። ሊናም እንደተባለችው አድርጋ ልዑሉ ጋር ሄደች። ልዑሉም በጣም የሚያምር ድምፅ ነው ያለሽ፣ በጣም ነው ድምፅሽ የሳበኝ፣ ስለዚህም ፈቃድሽ ከሆነ ሚስቴ ብትሆኚ ደስ ይለኛል አለና እባክሽ እስቲ አንድ ጊዜ ዝፈኝልኝና ልቤ በደስታ ይሞላ አላት። ሊና እንደምንም ኃይሏን አሰባስባ ለመስፈን ስትሞክር እንደ እንቁራሪት ነበር የምትጮኸው። ልዑሉም ተበሳሽቶ ምን አይነት ፌዝና ቀልድ ነው ይሄ? የሰደብሽ ነው ማለት ነው አለና ጠባቂዎቹን ይችን ሴት ሰሯት፣ ውሰዷት ከዚህ አሁኑ ነው ሲል ፊዮና መታ ልዑል ሆይ እባክህን ቴን ይቅር በላት፣ እሷ ተረግማለች፣ ሁል ጊዜ መናገር ስትፈልግ እንደ እንቁራሪት ነው የምትጮኸው፣ እኔ ነበርኩ በበረቱ ጋር ስዘፍን የነበረው አለች። ልዑሉ ፊዮናን በማየቱ ተደንቋል። ነገር ግን አሁንም እንደገና አለመታለሉን ማረጋገጥ ፈልጎ ነበርና እባክሽ ልትዘፍኝልኝ ትችያለሽ አላት። ፊዮናም ዘፈነችለት። ልዑሉ በድምጿ በጣም ተመስጦ ነበር። ድምፅሽ ልክ እንዳንቺ በጣም ቆንጆ ነው፣ እንደሚመስለኝ መልካም ልብ አለሽ ብዬ አስባለሁ። እኔ አንቺን ፈቃድሽ ከሆነ ልዕልቴ ላደርግሽ እፈልጋለሁ። ፊዮናም ይቅርታ ልዑል ሆይ፣ ልዑልን የማግባት ህልም ያላት እህቴ ስለሆነች እኔም ባላገባ ደስ ይለኛል። ልዑሉም ምን? እኔ ውሸታም እንቁራሪት አላገባም፣ የወደድኩሽ አንቺን ነው አለ። ፊዮና ተንበርክካ ወደ ሰማይ መመልከት ጀመረች። አምላኬ ሆይ እባክህ እኔን እንደባረከኝ እሷንም እህቴን ባርካት፣ እርግማኗ በእኔ እንዲሆን ፈቃደኛ ነኝ፣ እናም ህልሟ ተሳክቶ ይሄንን ልዑል እንድታገባው። ሊና ትንሿ እህቷ ስትጸልይላት ስታይ እየሮጠች ሄዳ ፊዮናን አቀፈቻትና አብራት ማልቀስ ጀመረች። ወዲያው ያቺ መልእክተኛ ፌሪ ከስፍራው ተከሰተችና አሁን የሚገባሽን ትምህርት እንደተማርሽ እርግጠኛ ነኝ፣ አሁን እርግማኑን አነሳልሻለሁ፣ እናም ከዚህ በኋላ መናገር ስትፈልጊ በጣም የሚያምር ድምፅ ካንቺ ይወጣል አለችና የያዘችውን ዱላ ስታወዛውዘው ሊና በላይዋ ላይ ልዩ ኃይል ሲያርፍባት ተሰማት። ሊና በጣም አመሰግናለሁ፣ ስላደረግሽልኝ ነገር በጣም ደስ ብሎኛል አለች። ፌሪዋም ፈገግ ብላ ተሰወረች። ከዛም ልዑሉ አሁንም ፊዮና ጋር ሄዶ እኔ ስለወደድኩሽ ላገባሽ ፈልጋለሁ፣
ምክንያቱም በመልካም ልብሽ ምክንያት እኔ ካንቺ ፍቅር ይዞኛል። ስለ እህትሽ ግን ፈቃዷ ከሆነ ወንድሜ ቢያገባት ደስተኛ እንደሚሆን ነግርሻለሁ። እሷንም በደንብ ይንከባከባታል ሲል ፊዮና በልዑሉ መልካም ጥያቄና በእህቷም በጣም ስለተደሰተች የልዑሉን የንጋባ ጥያቄ ተቀበለች። ታላቅ የግብዣ ስነ ስርዓት ተዘጋጅቶ ሁለቱም እህትማማቾች ለልዑላኑ ተዳሩ። ከግዛቱ ሁሉ የመጡ ሰዎች ተጋብዘው በዚያ ተገኙ። ይሁን እንጂ እናታቸው ግን አልነበረችም። 1 ዓመት አለፈ። ያ መንግስት በአንዲት ቆንጆ ልዕልት መወለድ እየተደሰተ ነው። ፊዮና ሕፃኗን ልዕልት በእጇ ይዛት ያለ ትንሿ ልዕልት ለመጀመሪያ ጊዜ ምርር ብላ ስታለቅስ እነዛ ትናንሽ እንባዎች ወደ አልማዝነት ተቀየሩ። መልካምነት አሁንም እንደገና አሸነፈ። እንደዚህ አይነት የተለያዩ ተረቶችን ማድመጥ የምትፈልጉ ከሆነ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ሰላም ቆዩን።